ሰላም ጤና ይስጥልኝ የዶክተር በቤቱ ገጽ ተከታታዮች እንደምንሰነበታችሁ እንደምንከረማችሁ በያላችሁበት ጤናና ሰላም ለሁላችሁም ይሁን። ዛሬ ይዤላችሁ የመጣሁት ለወገብ፣ ለጉልበት፣ ለመገጣጠሚያና ለአጥንት ወይንም አርትራይተስ ህመም ላለባችሁ እንዲሁም የካልሽየም መጠናችሁ ለቀነሰና የታይሮይድ ሆርሞንን ለማስተካከል የሚረዳ የሰሊጥ ውሃ ወይንም የሰሊጥ ወተት አዘገጃጀት ይሆናል። አብራችሁን ቆዩ። ሰሊጥ ወይንም ሲሰም ሲድ ዘርፈ ብዙ ጥቅም ያለው የቅባት እህል ነው። በውስጡም ፋይበር፣ ዚንክ፣ ማግኒዚየም፣ ማንጋኔዝ፣ ቫይታሚን ቢ6፣ አንቲኦክሲዳንት፣ አይረን እና ኮፐር እንዲሁም ቫይታሚን ኢን ይዟል። ሰሊጥን በተለያየ መንገድ መጠቀም እንችላለን። ዛሬ የማሳያችሁ በፈሳሽ መልክ ነው። ይህንን ሰሊጥ ውሃ ለማዘጋጀት በደንብ ታጥቦ የደረቀ ሰሊጥ 2 የሾርባ ማንኪያ ያስፈልገናል። በአንድ ብርጭቆ ውሃ ውስጥ ለ30 ደቂቃ እንዘፈዝፈዋለን። ከ30 ደቂቃ በኋላ ወደ ጁስ መፍጫ ማሽናችን ውስጥ እንገለብጠውና ተጨማሪ 1 ብርጭቆ ውሃ እንጨምርበታለን። ከዛ ፈጭተን የሰሊጡን ውሃ እናዘጋጃለን ማለት ነው። ይህንን የሰሊጥ ውሃ በሳምንት 3 ጊዜ በመጠቀም ከላይ እንደጠቀስኩላችሁ ለወገብ ህመም፣ ለጉልበት፣ ለመገጣጠሚያ እንዲሁም ለአጥንት ወይንም አርትራይተስ የምንለውን አይነት በሽታ መከላከል እንችላለን። እንዲሁም የካልሽየም መጠናችንን ማስተካከል፣ የታይሮይድ ሆርሞናችንንም እንዲሁም ማስተካከል እንችላለን። ለዛሬ ይዤላችሁ የመጣሁት ይህንን ይመስላል። በሚቀጥለው ጊዜ በሌላ ዝግጅት እስከምንገናኝ በያላችሁበት ጤናና ሰላም ለሁላችሁም ይሁን። መልካም ጊዜ